ሰላም ምርጦቼ እንኳን ወደ ፊልም ሲኒማ በሰላም መጡ። በዛሬው የፊልም ቅኝታችን በ2011 የተሰራውን ዘ ድሮን ጃይንት የተሰኘውን እንዲሁም ደግሞ ሌላ አይስ ኤጅ የተሰኘ ሁለት አስገራሚ ፊልሞችን አጠቃላይም በዛሬው ቅኝቴ የማስቃኛችሁ ይሆናል። በጣም አስገራሚ ፊልሞች ናቸው። እንደሚመቻችሁ ምንም ጥርጥር የለኝም። 100% ፊልሙ በጣም አስገራሚ ፊልም ነው። ለእናንተ ምርጥ ተመልካቾቼ ይዤ ቀርብ ያለው ግን ከእናንተ አንድ የምፈልገው ነገር አለ። እሱም ሁላችሁም በባካችሁን ሰብስክራይብ አድርጉኝ። እመኑኝ ይህ ፊልም በጣም ያስተምራችኋል፣ ስለ ህይወት በጣም ያስረዳችኋል። ፊልሙን እንደምትወዱት አልጠራጠርም። ካልተመቻችሁ መጨረሻ ላይ ሰብስክራይቡንም ታነሱታላችሁ። አሁን ሰብስክራይብ አድርጉ። በፊልሙም ዘና ፈታ በሉበት። ይመቻችሁ። አስፈላጊ አይደለም፣ ነገር ግን ይሄንን ቪዲዮ ሁላችሁም ላይክ እያደረጋችሁ እንድትጀምሩት እናሳስባለን። አስገራሚ ፊልምን የምናስቃኛችሁ በፊልሙ መጀመሪያ ላይ ሶስት ሳይንቲስቶች ወደ ባህር ዳርቻ ሲሄዱ እናያለን። ይህ ስለሟቹ ጆይንት ታሪክ ሲሆን ከስቲቨን ሰዎች አንዱ ይነግረናል። ከትላንት በስቲያ በዚህ ባህር ውስጥ በጣም ትልቅ አደገኛውን አውሎ ነፋስ ነበር። በዚህ ምክንያት አንድ የሞተ ግዙፍ ሰው ከባህር ዳርቻ ይወጣል። አሳ አጥማዶቹ ግዙፉን ሲያዩ ይገረማሉ፣ ለፖሊስም ያሳውቃሉ። ነገር ግን ማንም አያምናቸውም። ምክንያቱም ሰዎች ባህር ዳርቻን ሲጎበኙ የሚያጋራቸው ግዙፍ ታሪኮች ስላላቸው ማለት ነው። ከዛም በኋላ ሳይንቲስቶቹ በራሳቸው ወደ ባህር ዳርቻ ለመሄድ ይመርጣሉ። ከፊት ለፊታቸው ያለውን ግዙፍ ምስልም እየተመለከቱ ነበር። ስለሱ በጣም ብዙ ነገር ሰምተዋል። ግዙፉን ለማየት የመጡም በጣም በርካታ ሰዎች ባህር ዳርቻ ላይ ይገኛሉ፣ ግን ማንም አልነካውም። ሁሉም ፈርተውት ይገኙ ነበር። ከዛም በኋላ ስቲቨን እና ሰዎቹ እንደሚሉ ከሆነ ክብደቱ 80 ቶን አካባቢ እንደሆነ ይገመታል። ስቲቨን የግዙፉን እድሜ መገመት እጅግ በጣም ከባድ እንደሆነ እዚህ ጋር ይናገራል። ስቲቨን አፍንጫውና አይኑን ከተመለከተ በኋላ ወጣት ግዙፍ ሰው ነው ይላል። ሳይንቲስቶቹ ከግዙፉ አካል አጠገብ ቆመው ምርምር እያደረጉም ይገኛሉ። በዚህ ጊዜ ስቲቨን ወደዚያ ግዙፍ ሰው ቀረበ። እጁም ኩሬ ይመስላል። በጣም ትልቅ ከመሆኑ የተነሳ ውሃ በውስጡ ሲያደርግበት ከዛም በኋላ ትንሽ ኩሬ ይመስላል። ትናንሽ አሳዎች በውስጡ ይዋኛሉ። ስቲቨን ከግዙፉ መጠን በላይ በጣም አስደንጋጭ እንደሆነ ይናገራል። አሁንም ይሄ መኖሩ በጣም እሱ ገርሞታል። በባህር ዳርቻ ላይ የቆሙት ሰዎችንና እሱን ሲያወዳድር በጣም ይገረማል እና እሱን ካየው በኋላ ይደነግጣል። በእንዲህ እንዳለ የስራ ባልደረባው ግዙፍ ሰው ላይ ይወጣል። ደህና ነው ብሎ ለተሰበሰቡ ሰዎች ይነግራቸዋል። ይህንን ሰምተው ሁሉም የግዙፉ ሰው አካል ላይ ይወጣሉ። ይህን ሲያደርጉ በጣም ደስተኞች ይሆናሉ። አንድ ሰው በግዙፉ አካል ላይ እየተንሳፈፈ ነው። ስቲቨን ግን አይነካውም። ከዛም በኋላ ይሄዳል። በሌላ በኩል ባልደረቦቹ ስለ ግዙፍ ሰው ማስታወሻ እየጻፉ ነበር። ከግዙፉ ጋር የሚጫወቱ ሰዎች ቁጥር ከጊዜ ወደ ጊዜ እየቀነሰ መሆኑን እናስተውላለን። ምክንያቱም ሁሉም ወደ ቤታቸውም እየሄዱ ነበር። ስቲቨን ከ3 ቀናት በኋላ እንደገና ይመጣል። እናም የእሱ ፍላጎት በዚህ ግዙፍ ሰው ላይ ጨምሯል። እናም እሱ ጭራቅ ነው አይደለም የሚለው ነገር አጠራጥሮታል። ከዛም ወደሱ በጣም ይቀርብና በደንብ በጥልቅ ይመለከተዋል። አንዳንድ ልጆች በግዙፉ አካል ላይ ሲንሸራተቱም ያስተውላል። አንዳንድ ሰዎች ይህንን ግዙፍ ሰው ለመቁረጥ እየተዘጋጁ ነው። ከግዙፉ አጠገብም ዘግየት ብሎ ለመቆም ወሰነ። ከዛም በኋላ ሰው ምንም በማይኖርበት ጊዜ ወደ ግዙፉ አካልም ይመጣል። ከዛም በኋላ የሰውነት ክፍሎቹ ግን እንግዳ እየመሰሉና እየተቀየሩ እንደሆነ ያስተውላል። በዚያ ግዙፍ ጆሮ ላይ አንዲት ልጃገረድ ትታያለች። ጆሮውን እንደ ወንበር እየተጠቀመች ነበር። ስቲቨን የግዙፉ የወጣትነት ገጽታ እየጠፋ መሆኑን አስተዋለ። አሁን ወጣት አይመስልም። በባህሩ ውስጥ ለረጅም ጊዜ መቆየቱም የህብረ ህዋሳቱ ጉዳት እንደደረሰበት ይጠቁማል። ሰውነቱም እጅግ በጣም ተጎድቷል። ስቲቨን በዚያ ግዙፍ ፊት ላይ አንድ ነፍሳት ያስተውላል። ወደ አፍ ውስጥ እየገባ ነበር። ስቲቨን ነፍሳቱ ከመምጣቱ በፊት ግዙፉም እንደሚበሰብስ እያሰበ ነበር። ስቲቨን በድፍረት ወደ ግዙፉ አካል ላይ ይወጣል። ከዚያም ደረቱ ላይ ሲመለከት አንድ ነገር ተሰክቶበት ነበር። እጁም ደግሞ ሙሉ ለሙሉ ተቆርጧል ማለት ነው። በነፍሳቶችና በአዋፋቶች እየተበላ ነው። እዚህ ጋር አይኑን ሲመለከት እንግዳ ነገር ያስተውላል። አይኑ የኩሬ እይታን ይሰጥ ነበር። ስቲቨን በአይኑ ውስጥም ጥላውን የራሱን ይመለከታል። እናም ይህ አካል እየበሰበሰ እንዳለም ይገነዘባል። ከዛም በኋላ በጣም ያዝንና ከዛ ይሄዳል። በሚቀጥለው ቀን ስቲቨን የግዙፉ እጆችና እግሮች እየበሰበሱ መሆናቸውን ያስተውላል። አሁን ሰውነቱንም እየተመለከተ ነበር። እናም አሁን ላይ እግሩን እያንጠለጠሉ ይገኛሉ ሰዎች ማለት ነው።
ክሬን አንስተው ከዛም በኋላ አሁን ላይ በጣም በጣም ያሳዝናል። በማግስቱ ወደዚያ ፍጡር ሲደርስም እናም ያ ፍጡር ጭንቅላቱ እንደተወገደ ያስተውላል። በአዋፍና በነብሳትም እየተበላ ነበር። ጭንቅላቱም ተወግዷል። ጭንቅላት ከሌለው ሰው አይመስልም። በእሱ አማካኝነት ስቲቨን ከግዙፉ ጋር ያለው ግንኙነት ሻክሯል። በጣም 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 ይናደዳል። ከዚያም ለጥቂት ቀናት ወደ ባህር ዳርቻ መምጣት ያቆማል። ከጥቂት ሳምንታት በኋላም ወደ ባህር ዳርቻ ሲመጣ ያየው ነገር አስደነገጠው። ሙሉ ለሙሉ ተማጧል። የበሰበሰው አካል በሙሉ እንዲሁም ምንም ነገር የለም። ቅሪት ብቻ ነው የቀረው። አሁን ሁሉም ለሱ ለግዙፉ ፍላጎትን ያጣሉ። ሰዎች ከጥቂት ወራት በኋላ የግዙፉን ጭራሽ መኖር ራሱ መርሳት ይጀምራሉ። የተለያዩ ክፍሎች እንደ ማስዋቢያ ቁርጭራጭ ይቀመጣል ማለት ነው። በተለያዩ ጊዜ አንድ ቀን ግን ወደ ብስክሌት እየሄደ ያለ በመሬት ላይ የግዙፉንም አጥንት ይመለከታል። የአንገት ቅሉን፣ የአፍንጫ አጥንቶችንም እንደሚያገኝ ቢፈልግ ያምናል። እንደ ስቲቨን ገለጻ አንዳንድ ቦታዎች ላይም የእሱ ትዝታዎች ብቻ ተሰቅለው ይገኛሉ። በሰርከስ ማዕከልም የግዙፉ የሰውነት ክፍሎችም እንደተቀመጡ ይናገራል። ሳይንቲስቶቹ ይሄንን ነገር በደንብ እያስተዋለው ይገኛል። ይህ ሰው ሞቷል፣ ግን አሁንም በህይወት አለ ይላል። በህልሙ ግዙፉን ሰው ከከተማው ሲወጣ በተደጋጋሚ ስቲቨን በአይነ ህሊናው ላይ ይመለከተው ነበር። ወደ ባህር ተመልሶ የሰውነት ክፍሎችን ይሰበስባል ብሎ ያስባል። ይህ ፊልም ግን በጣም ጥልቅ የሆነ መልእክት ይሰጠናል። የሰው ልጅ እንዴት ነው ወደ ሌሎች ሰዎች ህይወት ውስጥ ገብቶ በእነሱ ላይ ተጽዕኖ የሚያሳድረው? ህዝብን ያስተምራል፣ ከህዝብም ይማራል። ዓለምን ለቆ ሲሄድም ህዝቡ ቀናትን፣ ወራትን እንዲሁም አመታትን እንኳ እንደረሱትና ማንም እንኳን እንዳላስታወሰው ያሳየናል። እና ይህን ነገር በዚህ ፊልም ውስጥ አይተናል። አንድ ግዙፍ ሰው እንዴት እንደመጣና ሌሎችን እንደሳበ። ከዚያም አንድ ነገር ተከሰተ። ቀናት፣ ወራትና አመታት ካለፉ በኋላ ግን ማንም አያስታውሰውም። በህይወት ውስጥ ይህ የሰው መኖር በጣም መራራ ነገር ነው፣ እውነታ ነው። ሰዎች ሰውን በህይወት እስካለ ድረስ ነው የሚወዱት። ከዛ ሲሞትም ከቀናቶች በኋላ እንደሚረሱት ፊልሙ ያስገነዝበናል። አሁን ደግሞ የበረዶ ዘመን አይስ ኤጅ የሚለውን ፊልም ላስቃኛችሁ። መጀመሪያ ላይ ባልና ሚስት ወደ አፓርታማ ይገባሉ። አንደኛው ሮክስ ሲባል፣ ሌላኛዋ ደግሞ ሚስቱ ጌል ትባላለች። በቤት ውስጥ ያሉትን ነገሮች እያዘገጃጁ ነበር። ጌል በአዲሱ አፓርታማቸው ውስጥም አሮጌ ፍሪጅን ይመለከታል። እናም ባለ ንብረቱ የዚህ ቤት ባለቤት ይሄን ትቶት ሄዷል። ከዛም ጌል ስለዚህ ነገር በጣም ያስባል። በዚህ ውስጥ አንድ ነገር ሊኖር ይችላል ይላል። ከዛም ጌል እየሳቀች አዎ አስቀያሚ ሞተር ከላዩ ላይ ተቀምጧል ትላለች። እውነት ነው፣ ከላዩ ላይ የሆነ እቃ ተቀምጧል። ነገር ግን ከዛ በኋላ አዲስ ፍሪጁን መግዛት አልፈለገም ነበር። ጌል የባሏን ብልህነት በጣም ችላ ብለዋለች። ይህንን ጉዳይም እየሳቁ መጠጥ እየጠጡ ማውራት ጀምራሉ። ምክንያቱም እቃ ሲያዘዋውሩ ደክሟቸው ነበር። ሮክ ከማቀዝቀዣው የተወሰነ በረዶ ለማግኘት ሲሄድ በበረዶ ቁርጭራጭ በጣም ተሸፋፍኖ ያገኘዋል። በረዶውን ከማቀዝቀዣው ውስጥ አውጥቶ በመጠጫው ውስጥ ያስቀምጠዋል። አብረው ተቀምጠው የቤታቸውንም ደስታ ማክበር ይጀምራሉ። መጠጡን ከጠጡ በኋላ በመጠጡ ውስጥም አንድ ነፍሳትን በበረዶ ውስጥ ሆኖ ይመለከታል። አይኑን ያላመነ ነው። በቃ አይኔ ነው ወይስ እኔ ነኝ በማለት ይደነገጣል እና ለሚስቱም ያሳያታል። ከዛ እሷም በጣም ትገረማለች። ከዛ ጌል ወዲያውኑ የማጉያ መነጽር ታመጣለች። በበረዶ ኪዩብ ውስጥ የቀዘቀዘ ነፍሳት ይመለከታሉ። ፍጡሩን ካዩ በኋላ በጣም ደንግጠውም ግራ ይጋባሉ። በጣም ትንሽ ነበር። ይህ ትንሽ ፍጥረት እየታደነ እንደሆነ እዚህ ጋር ይገነዘባሉ። በሰውነቱ ውስጥም ጦሮችንም ያስተውላሉ። ካዩት በኋላ በጣም ይደናገጣሉ። ጌል ወዲያውኑ ሁሉንም የበረዶ እንትኖችን ከማቀዝቀዣ ውስጥ ታወጣለች። ከዛም በመካከለኛ እድሜ ላይ ያለ ስልጣኔ በማቀዝቀዣው ጀርባ እየሰራ መሆኑን ያስተውላሉ። እናም አንድ ሰከንድ በማቀዝቀዣ ውስጥ ከአንድ ሳምንት ጋር እኩል ነው። በጣም ነው የሚፈጥነው። ባልና ሚስቱ ይሄንን ነገር አይተው በጣም ደነገጡ። ይህ እንዴት ሊሆን ይችላል ብለው እያሰቡ ነበር። እና እነዚህ ትናንሾቹ ዜጎችም አፍጥጠው ይመለከቷቸው ነበር። እናም ግን እነሱን እንደ ግዙፍ ነበር የሚቆጥሯቸው። በዚያን ጊዜም ቢሆን ከነሱ ጋር ምንም ችግር የለባቸውም። ከተወሰነ ጊዜ በኋላ ሮግ ያንን ፍጡር በቤቱ ውስጥም ይቀብረዋል በአትክልት። ከዛም አይስኩብን ትንሹን ፍጡር ጌል እንደገና ይመለከተዋል በደንብ። ከዛም በኋላ ፍሪጁን ሲከፍቱ ከተማይቱ ከመካከለኛ ወደ ኢንዱስትሪ ዘመን እንደተቀየረ ያስተውላሉ። ምክንያቱም በጣም ፈጣን ነበር። በአጭር ጊዜ ውስጥ
ከማቀዝቀዣው ርቀው ስለነበር ነው ይህ በትንሽ ጊዜ ውስጥ የተከሰተው። ነገር ግን በከተማ ውስጥ በጣም ዘመናት አለፉ። በዚህ ከተማ ውስጥም ግዙፍ ህንፃዎችንም ያስተውላሉ። ሮግ ይህንን ሁሉ አይቶ በጣም ይገረማል። መጀመሪያ ላይ ያዩት ጊዜ አጥቶ ነበር ማለት ነው። ከዛም በኋላ አሁን ላይም የሚመለከቱት በጣም ያስገርማቸውና እንደ አምላክ መቁጠር ይጀምራል። በዚህ እንዳለ ሁለት የግንባታ ሰራተኞች በማቀዝቀዣ ውስጥ ሲያወሩ ያያቸዋል። እነዚህ እብዶችን በየቀኑ እናያቸዋለን ይላሉ። ሮግና ሚስቱን ነበር። ከዛ በጌል ጥርስ ውስጥም ብሮኮሊውን በማየታቸው በጣም ይደሰታሉ። የኢንዱስትሪው ማህበረሰብ ወደ ዘመናዊ ማህበረሰብም ሲለወጥ አሁንም ሁለቱ ይመለከታሉ። እዛ ያሉት ህንፃዎች ወደ ከፍተኛ መዋቅር ተለውጧል። እናም አንዳንድ በሰማይ የሚበሩ መኪኖች ያስተውላሉ። በጣም ይገረማሉ። ዘምኗል። ጊዜው በጣም እየሄደ ነው። አውሮፕላን ይመለከታሉ። ሮግ በጣም ተገረመ እና ማሰበ ከዓለማችን ላይ ተመሳሳይ ከሆነ ከዚህ ዘመናዊ ዘመን በኋላ ምን ይመጣል በማለት ያስባል። ይህ በእንዲህ እንዳለ በአቅራቢያው አንድ መብረቅ ነገር ያስተውላሉ። ሮግ ደንግጦ ምንድነው በማለት ቀረብ ብሎ ሲመለከት ግን ያላሰበው አስደንጋጭ ነገር ይከሰታል። ፊቱን ይመቷል። ከዛ ጌል እሱን ለመርዳት ወደሱ ትሄዳለች። ፊቱ የተቃጠለ መሆኑን ታስታውላለች። ከዛም በኋላ ይህ ነገር በጣም አስደንጋጭ እንደሆነና ጦርነት እየተካሄደ መሆኑንም ይገነዘባሉ። ከዛም በኋላ እነሱም ግጭቱን ማባባስ ስላልፈለጉ ማቀዝቀዣውንም ይዘጉታል። ከዛም ፒዛ ያዙና ምግባቸውን እየበሉ መደሰት ይጀምራሉ። አሁን 1 ሰዓት አልፎታል። ማቀዝቀዣውን እስካሁን ድረስም አልተመለከቱትም፣ አላዩትም። ጦርነቱ አልቋል ወይንስ አላበቃም የሚለውንም ሮግ ማቀዝቀዣውን እንደገና መክፈት አለብን አለ። በዚህ ጊዜም ፈሩ። ሁሉም ነገር ሲወድም ለማየት በጣም ፈርቷል። ግን ማቀዝቀዣውን ከከፈቱ በኋላ በጣም ይደነቃሉ። ጦርነቱ አብቅቷል እና ትናንሽ ሰዎች ሁሉንም ነገርም ወደ ነበረበትና እንዲሁም ከዛ በላይ መልሷል። ትናንሽ የበረራ መኪኖችን ያስተውላሉ። በከተማው ውስጥ እንደ ዕንቁ የሚያንጸባርቁና ሰማይ ጠቀስ የሆኑ ህንፃዎች እንደተገነቡም ነው የሚያስተውሉት። ይህ ውብ የሆነ ገጽታንም ይሰጥ ነበር። በጣም አስደሳች የሆነ ውብ ከተማ አድርገውታል። ፒራሚድ ቅርጽ የሆኑ ህንፃዎች በብዛት በዝተዋል። ብዙ መስመሮች ኮኔክሽን ከሱ ጋር ተያይዟል። ከዛም በኋላ በጣም አስገራሚ የሆነ ነገር ግን ይፈጠራል። ፒራሚዱ ሁሉንም ነገር ሰብሰብ አድርጎ ከዛም በኋላ ብትን ይላል። ሲበተን ሁለቱም ደንግጠው ይቀራሉ። እንዲሁም ብልጭታዎቹ በቤታቸው በኩሽናቸው ቦታዎች ላይ መዘወር መወነጫጨፍ ይጀምራሉ። እንደ ምናባዊ አካል አድርገው ይቆጥሩታል። ብልጭታዎቹ በጣም የሚያምር ነበሩ። ግን ብልጭታዎቹ ድጋሚ ተሰብስበው ወደ ማቀዝቀዣ ውስጥም ይገባሉ። ሁሉም ነገር በቅጽበት ጠፋ። በጣም ግራ ተጋቡ። ጌል ሁሉም ነገር እንደጠፋ ብታስብም ሮግ ግን ይህ እንደሚታይ ድጋሚም ተስፋ አድርጎ ነበር። ይህ ሁሉም በትክክል ዓለም መወገዱን ያሳያል። ከዛ ሮግ ፍሪጁን አጥፍቶ እርስ በራሳቸው መተቃቀፍ ይጀምራሉ። የሰው ልጅን ንድፍ በጥቂት ሰዓታት ውስጥ አይተዋል። ያለፈውን የወደፊቱንና የአሁኑን ጊዜ በደንብ ተመልክቷል። ባልና ሚስቱ በማግስቱ ጠዋት ወደ መደበኛ ህይወታቸውን መኖር ቀጥለዋል። ትላንት በተመለከቱት አንዳንድ ጥያቄ በአእምሮአቸው ውስጥም ይመለከታሉ እንዲሁም ይስላሉ። ግን አሁን ፍሪጁን ሲከፍቱትም የዳይኖሰር ስጋን ሰዎች እየበሉና ከዛም በኋላ ከዳይኖሰር እየሸሹ እንደሆነ ያስተውላሉ። አሁን የሰው ልጅ ጅማሬ ታይቷል። ይህ ፊልም በእነዚህ ጥንዶችም ቀረጻም ላይ ይጠናቀቃል። እንደገና በተፈጥሮ በትክክለኛ መኖሪያቸው እንስሳትን በማየት ተጠምዷል። ይህ ፊልም የዓለምን መጀመሪያ ዝግመተ ለውጥና መጨረሻ ያሳየናል። ከተፈጥሮ መኖሪያ ወደ ዘመናዊ ዘመን የሰው ልጅ ጉዞ በደንብ አብራርቶልናል። በዚህ ታሪክ ውስጥ ያለው ፍሪጅ የሰው ልጅ ጽንሰ ሐሳብ ይወክልልናል። ባልና ሚስቱ ደግሞ የሰዎችን ባህሪ ያሳዩናል። ጦርነቱ በማቀዝቀዣ ውስጥ ሲጀምር ማቀዝቀዣው ጠፍቷል፣ በራሳቸው ተጠምዷል። ይህ የሚያሳየው የሰው ልጅ ለአካባቢው ያለውን ከፍተኛ ንቀት ነው። በመጨረሻም ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁን ስለነበራችሁም እናመሰግናለን። እንወዳችኋለን።